ኢየሱስ ክርስቶስ እውነት መካከለኛ ነው እነሱ እንዳሉት አማላጅስ ተብሎ ይገለጻሉ። ስለዚህ መጀመሪያ ከመጽሐፍ ቅዱስ ውጪ ያሉ መጽሐፍትን መቀበል ይቻላል ወይ የሚለው ላይ አሳምኑኝና ከዛ በኋላ ነው የምንቀጥለው። መጽሐፍ ቅዱስ ብቻ የሚለው ሐሳብ ራሱ መጽሐፍ ቅዱሳዊ ነው ወይ? ምክንያቱም ራሱ መጽሐፍ ቅዱስ ከኔ ከመጽሐፍ ቅዱስ ውጭ ሌላ መጽሐፍ አያስፈልግም ይላል ወይ ካለ ያሳዩን። እንደዛ ግን ተብሎ የሚነሳ ጥቅስ አለ። እሺ ጥቅሱን እንየው። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 በእግዚአብሔር መንፈስ የተጻፈ መጽሐፍ ሁሉ ለፍጹም ትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ጥበብ ይጠቅማል፣ የእግዚአብሔር ሰው ፍጹምና ለበጎ ምግባር ሁሉ የተዘጋጀ ይሆን ዘንድ ይላል። በእግዚአብሔር መንፈስ የተዘጋጀ መጽሐፍ ቅዱስ ለሁሉም ይጠቅማል። ስለዚህ ይሄንን አንስተው መጽሐፍ ቅዱስ ብቻ ይላል። ግን ራእይ ዮሐንስ ምዕራፍ 22 ቁጥር 18 በዚህ መጽሐፍ የተጻፈውን የትንቢት ቃል ለሚሰማ ሁሉ እኔ መሰክራለሁ፣ ማንም በዚህ ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል ይላል። እሺ መከራከሪያቸው ከመጽሐፍ ቅዱስ ውጪ ለምን ገድል ድርሳን ምናምን ለምን ይጨመራል? ለምን ሌላ ማስረጃ ታመጡብናላችሁ ነው። ራእይ ዮሐንስ የተቀመጠው ቃል የሚናገረው ስለ ራሱ ስለ ራእዩ ከራእይ ዮሐንስ ላይ ዮሐንስ አፈወርቅ በሱባኤ ተገልጾለት ያገኘው ነው። ስለዚህ ዮሐንስ ወንጌላዊ ካየው ሚስጥር ወይንም ራእይ በራእይ የተገለጸለት ዮሐንስ አፈወርቅ ዮሐንስ ወንጌላዊ ካየው አልጨመረም አልቀነሰም። በዚያው ልክ ነው። እግዚአብሔር መንፈስ ቅዱስ ገላጩ አንድ ስለሆነ ያንኑ ቃል በቃል ገልጾለታል። ስለዚህ ዮሐንስ ወንጌላዊ ያየው ብዙ ነበር፣ ዮሐንስ አፈወርቅ ቀንሶት ነው እንጂ ዮሐንስ ወንጌላዊ ያየው ይሄ ነበር፣ ዮሐንስ አፈወርቅ አጉድሎት ነው እንጂ ብሎ የሚያስብ ሰው ቢኖር ከዚህ መጽሐፍ ያጎደለ ሕይወቱን ከሕይወት መጽሐፍ ያጉድልበት፣ የጨመረ ደግሞ እግዚአብሔር መቅሰፍቱን ይጨምርበት ብሎ የተገለጸው ለራሱ ለራእይ ዮሐንስ ብቻ እንጂ ሌሎች መጽሐፍ ቅዱስ አይመለከትም። እኛ የኦርቶዶክስ ተዋሕዶ ልጆች ከራእይ ዮሐንስ ላይ የምንጨምረውም የምንቀንሰውም የለም። በመጽሐፍ ቅዱስ ሐሳብ ላይ መጨመርም ድፍረት ነው፣ መቀነስም ሌብነት ነው። ስለዚህ ይሄ የተጻፈው ለራሱ ለራእይ ዮሐንስ። ለራእይ ዮሐንስ ለመሆኑ ማስረጃችን ምንድን ነው? ምክንያቱም ራእይ ዮሐንስ ጠፍቶ በሱባኤ የተገኘ ነው። ያኛው ዮሐንስ ያየውን ከጠፋ በኋላ ዮሐንስ በራእይ ገልጾለታል መንፈስ ቅዱስ። ስለዚህ ከራእይ ዮሐንስ የተጨመረም የተቀነሰም የለም፣ የምንጨምረውም የምንቀንሰውም የለም ተብሎ ለራሱ ለራእይ ዮሐንስ መጽሐፍ የተነገረ እንጂ ሌሎቹ መጽሐፍ ቅዱስ አይወክልም። በዚህ የትንቢት መጽሐፍ ነው። አዲስ ኪዳን የትንቢት መጽሐፍ ራእይ ዮሐንስ ግልጽ ሆኖ ተቀምጧል። በዚህ የትንቢት መጽሐፍ ነው የሚለውን ለአጠቃላይ ለመጽሐፍ ቅዱስ ሰተን አይ መጽሐፍ ቅዱስ ብቻ ነው ለሚለው ሐሳብ ምን ወስድ ከሆነ አጠቃላይ ከዘፍጥረት እስከ ራእይ ዮሐንስ የተጻፈው መጽሐፍ ትንቢት ነው ማለት ነው። ያ ደግሞ አይደለም። ለምሳሌ ግብረ ሐዋርያት የሐዋርያት ሥራ መጀመሪያዋ ቤተክርስቲያን ሕይወትና አምልኮ ታሪክ እንጂ የትንቢት መጽሐፍ አይደለም። ወንጌልም እንደዚያው የትንቢት መጽሐፍ አይደለም። ወንጌል ወንጌል ነው። መልእክታትም መልእክታት ናቸው እንጂ ትንቢታት አይደሉም። ትክክል። ስለዚህ በዚህ የትንቢት መጽሐፍ የሚለው ቀጥታ የሚመለከተው ራእይ ዮሐንስን እንጂ ሌሎች መጻሕፍት አይደለም። ስለዚህ አንዱ አጠቃላይ መጽሐፍ ቅዱስን እንዳልሆነ የምንረዳው በዚህ ነው። የትንቢት መጽሐፍ ከሚለው ሲያንብበው አንተ የዮሐንስ ራእይ ምዕራፍ 22 ከቁጥር 18 ሲጀምር የዚህን መጽሐፍ የትንቢት ቃል ለሚሰማ ሁሉ ምስክሩ እኔ ነኝ። ማንም በዚህ ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ ውስጥ የተጻፈውን መቅሰፍት ይጨምርበታል። ማንም ከዚህ የትንቢት መጽሐፍ ቃል ቢያጎድል በዚህ መጽሐፍ ከተጻፉት ከሕይወት ዛፍና ከቅድስቲቱ ከተማ እግዚአብሔር እድሉን ያጎልበታል። ከዚህ የትንቢት መጽሐፍ ይላል። ከዚህ የትንቢት መጽሐፍ ይላል። እንደገና ደግሞ ቅድስቲቱ ከተማ ይላል። ቅድስቲቱ ከተማ በሚገባ የተገለጸችው ራእይ ዮሐንስ ላይ ነው። ሌሎቹ መጻሕፍት ላይ የተገለጸበት ቦታ አለ፣ ግን ሁሉም የመጽሐፍ ቅዱስ ክፍሎች ላይ ደግሞ አልተገለጸችም ቅድስቲቱ ከተማ። ስለዚህ በግልጽ እየተናገረ ያለው ስለ ራእይ ዮሐንስ ብቻ ነው። ትክክል። ምክንያቱም ራእይ ዮሐንስ በሚጻፍበት ሰዓት መጽሐፍ ቅዱስ ራሱ አሁን እጃችን ላይ ያለው እትም አልነበር። አሁን እነሱ መጽሐፍ ቅዱስ ብቻ የሚሉት ይሄን ነው፣ 66 ነው። እሺ፣ ያን ጊዜ የ66ቱ እትም እንደዚህ እንዳሁኑ ተጠቃሎ አልነበረ። ባለራእዩ ቅዱስ ዮሐንስ በዚህ የትንቢት መጽሐፍ ሲል ይሄ እኛ አሁን እጃችን ላይ ያለው እትሙ 66ቱ የሚሉት እነሱ የሱ እጅ ላይ አልነበረም። ስለዚህ መጽሐፍ ቅዱስ ብቻ ለሚለው ይሄ ጥቅስ አይሰራም ማለት። አይ አሳማኝ ነው፣ ምንም ጥያቄ የለውም። መጽሐፍቱን በዚህ ልክ ጠርዘው ያስተጋብተው ያሰጡን አባቶቻችን ናቸው። እሺ፣ ስለዚህ መጽሐፍ ቅዱስ ብቻ የሚባለው ይሄ አንደኛው ጥቅስ ይሄ ነው። ሁለተኛ ጥቅሳቸው ቅድም ያየነው ሁለተኛ ጢሞቴዎስ 3:16 ላይ እዚያም ቢሆን መጽሐፍ ቅዱስ ለሁሉ ይጠቅማል ነው እንጂ መጽሐፍ ቅዱስ ብቻ ይጠቅማል አይደለም። ስለዚህ ራሳቸው ከሚያምኑት ተቀበልነው ከሚሉት ከ66ቱ ቅዱሳት መጻሕፍት ውስጥ መጽሐፍ ቅዱስ ብቻ የሚል ጥቅስ ያሳዩን የለም ነው። ራሱ መጽሐፍ ቅዱስ ብቻ የሚለው አስተምሮ መጽሐፍ ቅዱስ አይደለም። ቤተክርስቲያናችን መጽሐፍ ቅዱስን አስገኘች እንጂ መጽሐፍ ቅዱስ ቤተክርስቲያንን አላስገኛትም። ምክንያቱም መጽሐፍ ቅዱስ በዚህ መልኩ ከመቅረቡ በፊት ቤተክርስቲያን አለች ቀድማ። መጽሐፍ ቅዱስ እውነት ለመሆኑ ማስረጃዎቻችን አባቶቻችን ናቸው። አባቶቻችን ደግሞ እውነተኞች እንደሆኑ የምንረዳው በመጽሐፍ ቅዱስ ነው። መጽሐፍ ቅዱስን የተቀበልነው መጀመሪያ አባቶቻችን አምነን ነው።
አባቶችን ሳያምኑ መጽሐፍ ቅዱስን አምኖ መቀበል አይቻልም። ለምን ከተባለ መጽሐፍ ቅዱስ እውነታ መሆኑን የነገሩን አባቶቻችን ናቸው። ስለዚህ የመጽሐፍ ቅዱስ ማስረጃዎች እነማን ናቸው ከተባለ አባቶች ናቸው። አባቶች ደግሞ ካስተምሮ እንዳልተሳሳቱ ምን መዘንባቸው ደግሞ መጽሐፍ ቅዱስ ነው። ስለዚህ የአባቶችን ቃል ሳያከብሩ መጽሐፍ ቅዱስ መቀበል አይቻልም። ራሳቸው 66ቱን ቅዱስ መጽሐፍ እንዴት እንደተቀበሉት ከማን እንደተቀበሉት ከመጽሐፍ ቅዱስ እስኪ ያስረዱ። እኔ በማካትተው መጽሐፍ ቅዱስ 66ቱን ብቻ ነው የሚል ከራሱ ከመጽሐፍ ቅዱስ ይንገሩ እና መጽሐፍ ቅዱስ ብቻ የሚለው አስተምሮ ራሱ ከመጽሐፍ ቅዱስ የሌለ መሆኑን በዚህ መረዳት እንችላለን። መጽሐፍ ቅዱስ ብቻ የሚለውን አስተምሮ ደግሞ ለሰው ለኛ ይናገሩታል እንጂ እነሱ ራሱ አይመሩበትም። እንዴት ጥሩ ነገር ቅዳሜም እሁድም ሆነ ሲሰባሰቡ ተሰባስበው መጽሐፍ ቅዱስ ብቻ አንብበው አይደለም የሚወርዱት። መጽሐፍ ቅዱስ ያነባል፣ ቁሞ ያስተምራል። መጽሐፍ ቅዱስ ብቻ ከሆነ መስበክ ለምን አስፈለገ? መጽሐፍ ቅዱስ ብቻ ከሆነ ከመጽሐፍ ቅዱስ ውጭ ቃል መጨመር መቀነስ አይቻልም ብሏል አይደል? በእነሱ አስተምሮ። ስለዚህ ማብራራትም አይቻልም። ሁለተኛ ደግሞ የመጽሐፍ ቅዱስ ጥናት እያሉ ይሰጣሉ። አሁንም መጽሐፍ ቅዱስ ብቻ ከሆነ የመጽሐፍ ቅዱስ ጥናት ለምን አስፈለገ? መጽሐፍ ቅዱስን በቀላል ቋንቋ ትርጉም ብለው ደግሞ አትመው ይሸጣሉ። ብዙ በእነሱ ቤት የታተሙ መጻሕፍት አሉ። ስለዚህ መጽሐፍ ቅዱስ ብቻ ከሆኑ መጽሐፍ ቅዱስን የሚያብራራ እትም እያታተሙ ለምን ለሕዝብ ያሰራጫሉ? እንዲሁም ደግሞ በየፌርማታው እየቆሙ ብራሪ ወረቀት ይሰጣሉ። መጽሐፍ ቅዱስ ብቻ ከሆኑ ያን ወረቀት ለምን ማሰራጨት አስፈለገ? ስለዚህ መጽሐፍ ቅዱስ ብቻ የሚለውን አስተምሮ ራሳቸው አይመሩበትም። ይናገሩታል እንጂ አይኖሩትም። ቤተ ክርስቲያናችን ግን ከመጽሐፍ ቅዱስ ውጭ የሚናገር ወይንም የሚጣረስ አንድ ቃል የላትም። አዋልድ መጻሕፍት የመጽሐፍ ቅዱስ ልጆች ናቸው። ከመጽሐፍ ቅዱስ ሐሳብ ጋር አብረው የሚጓዙ ናቸው። አንድም የሚጣላ ቃል የለም። በሉቃስ ወንጌል ምዕራፍ 10 ላይ አንድ መንገደኛ ከኢየሩሳሌም ወደ ኢያሪኮ ሲወርድ ሽፍቶች አግኝተው አቆሰሉት። በሞትና በሕይወት መካከል ጥለውት ሄዱ። ሁለት መንገደኞች ያለፉ፣ ሶስተኛው ሳምራዊው አገኘው። ከዚያ በኋላ ለጊዜው ሊያደርግለት የሚገባውን እንክብካቤ ካደረገለት በኋላ ወደ እንግዶች ማረፊያ ወስዶ ለእንግዳ ተቀባዩ ሰጠው። በማግስቱ ወጥቶ ሲሄድ 2 ድህርም ወይንም 2 መክሊት አውጥቶ ሰጠውና በዚህ አስታመ አድንልኝ፣ ከዚህ የበለጠ ያወጣሁ ቢኖርህ ስመለስ ዋጋህን እከፍልሃለሁ። 2 ብሮች ዝም ብሎ አይደሉም። 2 ብር የተባሉት ብሉይ ኪዳንና ሐዲስ ኪዳን ናቸው። ከዚህ የበለጠ አውጥተህ ባገኝህ ስመጣ ምን እልሃለሁኝ ዋጋህን እከፍልሃለሁ ነው እንጂ ያለው ከዚህ የበለጠ ወጭ ብታወጣ እኔ የለውበትም አይደለም ያለው። 2 ብሮች ወይንም መክሊቶች ወይንም ድርሞች ብሉይ ኪዳንና ሐዲስ ኪዳን ናቸው። የሰው ልጅ መክሮ አስተምሩ በብሉይ ኪዳንና በሐዲስ ኪዳን ለጽድቅ ማብቃት። ከዚህ የበለጠ ወጭ ማለት ደግሞ መጽሐፍ ቅዱስን መሰረት ያደረጉ ያልተመሰለው መስለው ሊቃውንቱ ቢያስተምሩ ምእመናንን ዋጋ ከፋዩ እግዚአብሔር ዋጋ እንደሚከፍላቸው ያስረዳበት ነው። ስለዚህ ቤተ ክርስቲያናችን ከመጽሐፍ ቅዱስ ውጭ የጻፈችው ያሳተመችው የምትተረጉመው የለም። ሁሉም አዋልድ መጻሕፍት መጽሐፍ ቅዱስን መነሻ መሰረት ያደረጉ መጻሕፍትን ጽፋ ታስተምራለች።